በጥይት መቶሽ መጣ? አዎ አንዴ እንደተኮሰ ቁጭ እንዳልኩኝ መጣ። አሁን ምንም የሚሰማኝ ነገር የለም። ምደንዝዤ ቁጭ ማለት ነው የማውቅ። መጣ ሳይወሱ ነው መናገር አልችልም። መሳሪያውን እንደያዘው መናገር አልችልም። በቃ በጭራሽ ወይኔ የምትሏ ብቻ ነች ከኔ ቃል የምትወጣ የነበረው። ከዛ እንደገመ ደግሞ መታሽ። አላስቆሙትም ማለት ሰው ራሱ በዛን ሰዓት የነቃ አይመስለኝም። ማለት ከነቃ በኋላ ሰው ከነቃ በኋላ ያደረገውን አክት እነግርሻለሁ። ከዛ በኋላ የነበረውን ከዛ በፊት ግን ነበረ። ከዛ ደገመ፣ ሶስተኛ ደገመ። በአንድ በኩል ላይ ሲመጣ እንግዲህ ወርቆ ግዴታ በግራይ ነው። በግራ በኩል አይደል የመጣኝ? በግራ በኩል ነው ደሱ ያለሁት ወደ ፍርድ ቤቱ ዞር ያለውና መታል። ከዛ የሆነ ሴትዮ ትጮኻለች ኋላ። አረ በቃ ትላለች። በቃ ትላለች። እቺ ሴትዮ ማን እንደሆነች አላውቅም። ከዛ አራተኛ እኔ ደግም ነበር። አራተኛ እኔ ደግም ሲል ነከሰበት። መሳሪያውን ነከሰበት። ከዛ መሳሪያው ሲነክስበት ምንም ማድረግ አልቻለም ነበር። መሮጥን ነበር የመረጠው። 3 ጥይት ምን ምንሽን መታሽ? እንዴት በዛ ሰዓት አንሱኝ አድኑኝ የሚለውን ነገር? እኮ 3 ጥይት በግራይ ላይ በዚህ በጡቴ ስር በዚህ ብብቴ ስር ማለት ነው። ስር ሳይሆን በዚህ ጎኔ ላይ መጥቶ በጡቴ ጫፍ ላይ ነው የወጣው። አንዱ ደግሞ ሆዴን በስቶ በዚህኛ ሆዴ በግራ በኩል ላይ የወጣው። አንዱ ደግሞ በጀርባዬ ሄዶ አጥንቴ መልሶት መሰለኝ። አጥንቴ መቶታል፣ ግን መልሶታል። ቢሰበርም መልሶታል። አጥንቴ መልሶት በዚህ በታችኛው ጀርባዬ ላይ ነው የወጣው። በዛ ውስጥ ሺት ስለለበስኩ ብዙም አይታይም ነበር የኔ ደም መፍሰስ ምናምን። እና ሰው ግን በጣም ጮኸ። በቃ ህዝቡ በቃ እንጃ ጦርነት ነበር። ፊልም ላይ ማየው ነበር የሚመስለው። በዛ ውስጥ ግን ራሴን አልሰጥኩም ነበር ጭራሽ። አውቅ ነበረ እባካችሁ አንሱ ነበረ። ልጆች አሉ እባካችሁ አንሱ እላቸው ነበር። ወላሂ ልጆች አሉኝ እባካችሁ አንሱኝ ናቸው። ከ3 ጥይት መትረፍሽ በራሱ ተአምር ነው። ተአምር ነው ማለት አሁን እንዲህ ነበር ብለሽ ራሱ